ከእስራኤል ቤት ጋር ከይሁዳ ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ። ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዙ ጊዜ ከቀድሞ ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳኔ አልጸኑም፣ እኔም ከእነርሱ ዘወር አልኩ ይላል ጌታ። ከዚያን ጊዜ በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነው ይላል ጌታ። ሕጌን በአእምሯቸው አኖራለሁ፣ በልባቸው እፈጽመዋለሁ። እኔ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምረው። ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቀኛል። በደላቸውንም ይቅር እላለሁ፣ ኃጢአታቸውንም ከእንግዲህ አላስብም። ይህ ኪዳን አዲስ በማለቱ የፊተኛው ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀ የሚጠፋበት ጊዜ ተቃርቧል ይላል። እንጸልይና እንላለን። እግዚአብሔር ሆይ ለእኛ መልካም ስለሆንክ እጅግ አድርገን እናመሰግናለን። በጸጋህ አማካኝነት ጤናችን ተጠብቆ በጋራ አንተን እንድናመልክና እርስ በርስ መተናነስ እንድንችል በዚህ ስለጠራህን እጅግ አድርገን እናመሰግናለን። ደግሞ ከቃልህ በሚገኘው መንፈሳዊ በረከት ሕይወታችንን እንድናሻሽል እንድንለውጥና ራስ ወደ ወደ ክርስቶስ ማደግ እንድንችል ቃልህን ዛሬ ስለምታስተምረን እጅግ አድርገን እናመሰግናለን። ደግሞ በዚህ በዕብራውያን መልእክት ውስጥ ልታስተላልፈው የፈለግከውን መልእክት ብቻ መናገር እንድችል እኔን እንድትረዳኝ ደግሞ የሚሰሙትን በማስተዋል መስማት ይችሉ ዘንድ ጸጋህን እንድታበዛላቸው እለምንሃለሁ በኢየሱስ ክርስቶስ ስም አሜን። ረጅም ጊዜ ስለሆነ በተወሰነ መጠን ከምዕራፍ 1 ጀምሮ ያለውን አብራርቼ ዛሬ ከምዕራፍ 8 ከቁጥር 1 እስከ 6 ያለውን ለመመልከት እንሞክራለን። ኢየሱስ ክርስቶስን ከብሉይ ኪዳን ካህናት፣ ደግሞ ነቢያት፣ ነገስታት እና የሃይማኖት መሪዎች ጋር አነጻጽሮ ኢየሱስ ክርስቶስ በማንነቱም ደግሞ በአገልግሎቱም ብሉይ ኪዳን ላይ ከነበሩት ዋሶች የሚበልጥ የሚልቅ እንደሆነ ከምዕራፍ 1 ጀምሮ ይዞ እንደመጣ አይተናል። ከምዕራፍ 1 ከቁጥር 1 እስከ 3 ባለው ኢየሱስ ክርስቶስን ከነቢያት ጋር ያነጻጽራል። የነቢያት መገለጥ እያደገ የሚሄድ እና በተለያየ ጊዜ እግዚአብሔር እንደተናገረ ነግሮን ነበር። ኋላ ላይ ደግሞ በዚህ ዘመን መጨረሻ ብሎ የአሮጌ ኪዳን ማብቂያን በተመለከተ ደግሞ ኢየሱስ ክርስቶስን ልኮ የመጨረሻው መገለጥ እንደተናገረና እግዚአብሔር ከዚህ በኋላ በልጁ ከተናገረ በኋላ ሌላ መልእክት የሚናገር ሰው እንደማያመጣና ሁሉንም መልእክት ሙሉ በሙሉ በኢየሱስ ክርስቶስ በኩል እንደተናገረ ይነገራል። ስለዚህ ኢየሱስ ክርስቶስ በማንነቱ ደግሞ በመልእክቱም ከብሉይ ኪዳን ነቢያት እንደሚበልጥ ተናግሮ ነበር። ከዛ በኋላ ከመላእክት ጋር ያነጻጸርና መላእክት እነሱ አገልጋዮች ናቸው፣ እሱ ግን እግዚአብሔር ስለሱ መስክሮለታል፣ ልጄ ብሎታል፣ አምላክ ሆይ ብሎ መስክሮለታል። መላእክት ደግሞ በእግሩ ኢየሱስ ክርስቶስ ወደ ዓለም ሲገባ በደረቶቻቸው ተደፍተው እንደሚሰግዱለት አይተን ነበር። ስለዚህ ኢየሱስ ክርስቶስ ከመላእክት እንደሚበልጥ ተናግሮ ነበር። ከዛ በኋላ ባለው ደግሞ ከሙሴ ጋር ያነጻጸረውና ሙሴ እግዚአብሔር በሰጠው ቤት ላይ የቤቱ አካል ሆኖ የተሰጠው የኃላፊነት ድርሻ ሲያገለግል የነበረ እንደሆነ አሳይቶን ነበር። ከዛ በኋላ ኢየሱስ ክርስቶስ የቤቱ ራስ የቤቱ ባለቤት እንደሆነ እና ቤቱን የሚሰራው ከቤቱ እንዴት እንደሚበልጥ ይናገራል። እኛም ደግሞ እስከ መጨረሻው ብንጸና ቤቱ ነን ብሎ እኛንና ሙሴን እኩል ቤት ያደርግና ኢየሱስ ክርስቶስ ደግሞ የቤቱ ሰሪ በማድረግ ከቤቱ እንደሚበልጥ ተናግሮ ነበር። ከዛ ደግሞ ከኢያሱና ከዳዊት ኢየሱስ ክርስቶስ እንደሚበልጥ ምዕራፍ 4 ላይ መዘርዘር ይጀምራል። ያንን ሲዘረዝር ኢያሱ የእስራኤልን ሕዝብ ወደ ከነዓን ወደ ዕረፍቱ ምድር እንደሚያስገባቸው ተስፋ ተሰጥቶት የተነሳ መሪ እንደሆነና ሕዝቡን ወደ ከነዓን እንዳስገባ አይተን ነበር። ነገር ግን ሕዝቡ ወደ ከነዓን እንዲገቡ ግን የሚፈለገውን አይነት ዕረፍት እንዳላገኙ ይነግረናል። ይህን እንዴት ነው የሚነግረን? ወደ ከነዓን የገቡት የእስራኤል ሕዝብ በከነዓን ዕረፍትን አለማግኘታቸው ዳዊት እንደገና ስለሌላ ዕረፍት ቀን በመናገሩ ምክንያት ዕረፍት ይሰጣል ተብሎ የሚታሰበው የከነዓን ምድር እንኳን ዕረፍት እንዳልሰጠች እና ሌላ እውነተኛው ዕረፍት ደግሞ እንደሚመጣ ዳዊት ተናግሮ ነበር። ግን ደግሞ ያ ዕረፍት ኢየሱስ ክርስቶስ እንደሆነና ደግሞ ያንን ዕረፍት የሚሰጠው አካል ኢየሱስ ክርስቶስ እንደሆነ ይነገራል። ስለዚህ እውነተኛ ዕረፍት ኢየሱስ ነው፣ ደግሞ ዕረፍትን የሚሰጠው ኢየሱስ ክርስቶስ ነው ብሎ ተናግሮ ነበር። ስለዚህ እውነተኛው ዕረፍት ኢየሱስ ክርስቶስ በመሆኑ ምክንያት ኢየሱስ ክርስቶስ ብሉይ ኪዳን ላይ ከነበሩት ከኢያሱና ከዳዊት እንደሚበልጥ ተናግሮ ነበር። ከዛ ሰፊውን ምዕራፍ ደግሞ እያየን የነበረው
ከ5 ጀምሮ እስከ 10 ባለው ኢየሱስ ክርስቶስን ከብሉይ ኪዳን ሊቀ ካህናት ከአሮንና ከሌዋውያኑ እንዴት እንደሚበልጥ ያብራራ ነበር የመጣው። እሱ ያቀረበው መስዋዕት ከብሉይ ኪዳን መስዋዕት እንዴት እንደሚበልጥ በእጅ ወዳልተሰራች መቅደስ እንዴት እንደገባ በዝርዝር እያሳየን ነበር። ስለዚህ የኢየሱስ ክርስቶስ ሊቀ ክህነት አገልግሎት ከብሉይ ኪዳን ላይ ካሉት ከአሮንና ከሌዋውያኑ የሚልቅ እንደሆነ ነበር ስናይ የነበረው። ዛሬ የምንቀጥለው እሱን ነው እና በዚህ መጽሐፍ በምዕራፍ 8 መጽሐፍ በዋናነት የምንመለከተው ጭብጥ የላቀ ኪዳን በኢየሱስ ክርስቶስ በኩል እንደተገኘ ነው የምንመለከተው። ነገር ግን ከቁጥር 1 እስከ 6 ዛሬ ስለምናይ በዋናነት እሱን አይደለም የምናየው። የኢየሱስ ክርስቶስ ሊቀ ክህነት ብሉይ ኪዳን ላይ ካሉ ሊቀ ካህናት የሚበልጥና የላቀ እንደሆነ ነው ለማየት የምንሞክረው። ግን ደግሞ ከቁጥር 1 እስከ 6 ባለው የኢየሱስ ክርስቶስ ሊቀ ክህነት ብሉይ ኪዳን ላይ ካሉ ሊቀ ካህናት ክህነት ይበልጣል ብቻ ሳይሆን የሚበልጥበትንም 3 ምክንያቶች ያነሳል። አንደኛ የሚበልጥበት ምክንያት በሚሻል ኪዳን ዋስ ስለሆነ የኢየሱስ ክርስቶስ ሊቀ ክህነት ብሉይ ኪዳን ላይ ካሉ ሊቀ ካህናት ይበልጣል ይለናል። ሁለተኛ ደግሞ በሚሻል ቤተ መቅደስ ውስጥ አገልጋይ ስለሆነ የኢየሱስ ክርስቶስ ሊቀ ክህነት ይበልጣል ይለናል። ሶስተኛው በሚሻል መስዋዕት አገልጋይ ስለሆነ የኢየሱስ ክርስቶስ ሊቀ ክህነት ብሉይ ኪዳን ላይ ካሉት ክህነት ይበልጣል የሚለውን ያሳየናል ማለት ነው። ይሄ በጣም ወሳኝ ፖይንት እንደሆነ አስባለሁ። እስካሁን ኢየሱስ ክርስቶስ በማንነቱ ብሉይ ኪዳን ላይ ካሉት የሚበልጥ እንደሆነ እያሳየ ነበር። ስለዚህ ምክንያታዊ ድምዳሜ ደግሞ አሁን ይሰራል። ኢየሱስ ክርስቶስ በማንነቱ ከበለጠ የሚያገለግለው አገልግሎት ደግሞ ብሉይ ኪዳን ላይ ካሉት አገልግሎቶች የሚልቅ ነው የሚል ሙግት ነው የሚያቀርበው። ይሄንን ከቁጥር 1 ጀምሮ አንድ ባንድ ለመመልከት እንሞክራለን። ቁጥር 1 ላይ እንግዲህ የምንናገረው ዋና ነገር ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። ዋና ነገር በማለት እስካሁን እያወራ የመጣውን ሀሳብ እየጠቀለለ የመጣ ይመስላል። ከዚህ በፊትም ለመናገር እንደሞከርኩት የመጨረሻውን ንጽጽር ከምዕራፍ 5 ጀምሮ ስንመለከት ሰፊውን ቻፕተር ይዞ የሚመጣው ስለ ኢየሱስ ክርስቶስ ሊቀ ክህነትና በሊቀ ክህነቱ የተገኘውን ውጤት በማብራራት ነው እና ስለዚህ ይህንን ያህል ሰፊ ምዕራፍ መውሰዱ የዕብራውያን ጸሐፊ ዋና መልእክት እሱ ሳይሆን አይቀርም፣ ትኩረት እንድናደርግ የፈለገው እዚህ ላይ ሳይሆን አይቀርም የሚል ነገር ከዚህ በፊት ተነጋግረን ነበር። አሁን ደግሞ ግልጽ በሆነ ቋንቋ የምንናገረው ዋና ነገር ይህ ነው ብሎ ስለ ኢየሱስ ክርስቶስ ሊቀ ክህነት ነው ማብራራት የሚጀምረው። ስለዚህ የዕብራውያን ጸሐፊ ጭብጥ መልእክቱ ኢየሱስ ክርስቶስ ከብሉይ ኪዳን ሊቀ ካህናት የሚሻል ሊቀ ክህነት አለው። እሱ ብቻ ነው ደግሞ በሊቀ ክህነቱ ያስገኘው ውጤት ብሉይ ኪዳን ላይ ካለው ከተገኘው ከእንስሶች፣ ከፍየሎች ደም የተሻለ ውጤት አስገኝቷል የሚል መልእክት ነው ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ መስዋዕትነት፣ ኢየሱስ ክርስቶስ ሊቀ ክህነት ዋና ነገር ነው የዕብራውያን ጸሐፊ። በተለይም ቁጥር 13 ላይ መጨረሻ ላይ የሚያብራራው ፖይንት የዕብራውያን ጸሐፊ ዋና መልእክት ምን እንደሆነ በደንብ አቅጣጫ የሚጠቁመን ነገር እንደሆነ መመልከት እንችላለን። በጣም የሚገርማችሁ ይህ መልእክት በሚጻፍበት ጊዜ የኢየሩሳሌም ቤተ መቅደስ ነበረ፣ ሊቀ ካህናት ነበሩ። እኛ አሁን በቃ ቸርች እናመልካለን፣ ጌታን በቀጥታ በኢየሱስ ክርስቶስ በኩል እንገናኛለን፣ ህብረት እናደርጋለን። ያኔ ግን የይሁዲነት ማህበረሰብና ሃይማኖት ነበር። ይሄ መልእክት በሚጻፍበት ጊዜ መቅደሱን ነበር። ለዛ ነው ያረጀው ሊጠፋ ተቃርቧል ብሎ ስለ መቅደሱ የሚጠቁመን። ይሄ የመስዋዕት አገልግሎት መቀጠሉ የሚሰጠን አንድ አቅጣጫ ነው። ምን አይነት አቅጣጫ ነው የሚሰጠን? እነዚህ የዕብራውያን ተደራሲያን ከኢየሱስ ክርስቶስ መስዋዕትነት ወደ ብሉይ ኪዳን መስዋዕትነት ወይም ደግሞ ሊቀ ካህናት እንዲመለሱ የተደረገላቸው ያለ ግብዣ አለ። ስለዚህ የዕብራውያን ጸሐፊ የሚነግረን ምንድን ነው? ኖ ዋናው ነገር ተመልከቱ፣ ይሄ ነው። ምኑ ነው ዋናው ነገር? ኢየሱስ ክርስቶስ ያስገኘው ውጤት ብሉይ ኪዳን ላይ ከተደረገው ወይም ደግሞ አሁን ሰዎች ከሚያቀርቡት የመስዋዕት ስርዓት የተሻለና የሚልቅ ነው የሚል ሙግት ነው የሚያቀርበው ማለት ነው። ስለዚህ ከኢየሱስ ክርስቶስ መስዋዕትነት ወደዚህ አሁን ወደሚደረገው ወደ ኢየሩሳሌም መቅደስ መመለስ ምዕራፍ 10 ላይ እንደሚነግረን የኢየሱስ ክርስቶስን ደም ማክፋፋት የኪዳኑ ያንን የኢየሱስ ክርስቶስን የተቀደሰበትን ደም እንደ ርኩስ ነገር መቁጠር ነው ይላል። ምናልባት ምዕራፍ 10 ላይ ስንደርስ እናያለን። የተቀደሰበትን የሚለው ስለ ኢየሱስ ክርስቶስ ነው። ጄምስ ዋይት እንደዛ አድርጎ ነው ያብራራው እና የኢየሱስ ክርስቶስ ከሌሎች መስዋዕቶች ሁሉ ልዩ ያደረገው ወይም ቅዱስ መስዋዕት ያደረገው አምላክ ሰው ሆኖ ስለ ሰው ልጆች ኃጢአት በመሞቱ እና ንጹህ
ኃጢአት የሌለበት የእስራኤል በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በመሞቱ ምክንያት ከሌሎች መስዋዕቶች የተለየ መስዋዕት ያደረጋል። ስለዚህ ከዚህ መስዋዕት ወደ አሁን ወደሚቀርበው መስዋዕት መመለስ የልጁ ኢየሱስ ክርስቶስን ደም ማክፋፋት ነው። ስለዚህ ትኩረታችሁ ወደዚህ ያደርጉ፣ ዋና መልእክቴ ይሄ ነው ብሎ ስለ ኢየሱስ ሊቀ ክህነትና ስላስገኘው ውጤት መዘርዘር ይጀምራል። ስለ ኢየሱስ ሊቀ ክህነት ዋና ነገር ማውራት ከጀመረ በኋላ በጣም በሚገርም ሁኔታ ዋናው ነገር ደግሞ በተመለከተ ይህንን ሊቀ ካህናት በተመለከተ ደግሞ እንዲህ ያለ ሊቀ ካህናት አለን ይላል። የዕብራውያን ጸሐፊ የሚያወራው ዋና ትኩረት ለዕብራውያን ተደራሲያንና ጸሐፊውን አካቶ የእነሱ ሆኗል። ዋናው ነገር የሚበልጠው ነገር የእነሱ ሆኗል የሚለውን ያሳያል። እንዲህ አይነት አገላለጽ ምዕራፍ 4 ቁጥር 14 ላይ ከዚህ በፊት ተጠቅሞ ነበር። እንግዲህ ወደ ሰማያት ያደረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ስላለን ይላል። ይህን ሊቀ ካህናት የገለጸበትን መንገድ ካያችሁ በሰማያት ያደረገ ታላቅ ከዛ የእግዚአብሔር ልጅ የሆነው ሊቀ ካህናት ስላለን። ስለዚህ ኢየሱስ ክርስቶስን ብሉይ ኪዳን ላይ ካሉ ሊቀ ካህናት ከፍ ያደርገውና በማንነቱ በአገልግሎቱ እሱ ደግሞ ለእኛ ደግሞ አለልን ይላል። እንዲህ ያለ ሊቀ ካህናት ሲል እንዴት ያለ የሚለውን መመለስ መቻል አለ። ምዕራፍ 7 ቁጥር 26 ላይ መጨረሻው ላይ ማለት ነው አስቀድሞ ተናግሮ ነው ሊቀ ካህናትን በተመለከተ እንዴት ያለ ሊቀ ካህናት ነው ለእኛ ያለ። እንግዲህ ለእኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹሕ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንዲህ ያለ ሊቀ ካህናት ነው ይላል። የእኛ የችግራችን ጥልቀት ደብዙ ምን ያህል እንደሆነ ከዚህ በፊት አይተናል ምዕራፍ 7 ስንመለከት። ስለዚህ እነዚህ ሊቀ ካህናት የእኛን የብሉይ ኪዳን ሊቀ ካህናት የእኛን ችግር መፍትሄ ሊሰጡ የማይችሉ ሊቀ ካህናት ናቸው። ስለዚህ የእኛን ፕሮብሌም ሶልቭ ሊያደርግ የሚችል ሌላ ሊቀ ካህናት ያስፈልገናል። ኢየሱስ ክርስቶስ ደግሞ ነውር የሌለበት ከኃጢአተኞች የተለየ በተግባር እንጂ በአካል ከነሱ እንዳልተለየ አይተናል። እንደዚህ አይነት ሊቀ ካህናት አለን። ብሉይ ኪዳን ላይ ካሉት ሊቀ ካህናት በሕይወት ጥራቱ በማንነቱ የተሻለ ይሄ ሊቀ ካህናት አለን ብሎ ይገልጻል። ግን ደግሞ ይሄ ሊቀ ካህናትን ሲገልጽልን እንዲህ ለእኛ ያለ ሊቀ ካህናት ሲገልጽልን ምዕራፍ 7 ላይ ከአብራራው ባለፈ እንዲህ አይነት ሊቀ ካህናት አለን ሲል ምዕራፍ 8 ላይ በሰማያት በዙፋኑ በግርማው ዙፋን ቀኝ የተቀመጠ ይላል። ይሄ በግርማው የሚለው ያው አይሁዳውያን ብዙ ጊዜ እግዚአብሔርን በቀጥታ ስሙን ከመጥራት ይልቅ በእንዲህ አይነት መንገድ ይጠራሉ። ስለዚህ ግርማው ሲል ስለ እግዚአብሔር እያወራ ነው። በእግዚአብሔር ቀኝ ተቀምጧል ብሎ እንደገና የኢየሱስ ክርስቶስ ሊቀ ክህነት ያብራራል። ምን አይነት ነው? በግርማው በዙፋኑ ቀኝ የተቀመጠ ይላል። በዙፋኑ ቀኝ ተቀመጠ ሲል ምን እያለ ነው የሚለውን ለመመልከት እንሞክር። ቢያንስ 3 ነገር በቀኝ መቀመጥን በተመለከተ መመልከት እንችላለን። አንደኛ ስራውን የፈጸመ ሊቀ ካህናት መሆኑን የሚያመለክት ኢየሱስ ክርስቶስ የእኛ ሊቀ ካህን ነው ብሎ ሲገልጽልን ስራውን የፈጸመ ለእኛ የሚያስፈልገን እንዲህ አይነት ሊቀ ካህን ነው ብሎ ከገለጸልን በኋላ ይሄ ሊቀ ካህን ደግሞ የእኛ ችግር ፈቶ በግርማው ቀኝ ተቀምጦልናል ማለት ነው። ስራውን እንዳጠናቀቀ እንዴት ነው መረዳት የምንችለው? ተቀመጠ በሚለው ቃል ካልን ምዕራፍ 1 ቁጥር 3 ላይ ያስቀድሞ ገልጾልን ነበር። ምዕራፍ 1 ቁጥር 3 ላይ የኃጢአትን መንጻት ካስገኘ በኋላ በሰማዩ በግርማው ቀኝ ተቀመጠ ይላል። የኢየሱስ ክርስቶስ መቀመጥ የኃጢአትን ዕዳ መከፈሉና የሰው ልጆች ኃጢአታቸው ጋር በተያያዘ ከዚህ በኋላ ክፍያ የሚቀርብ ነገር አለመኖሩ የሚያሳይ ነው ማለት ነው። ጆን ክሪስቶስም የሚለው በእንዲህ አይነት መንገድ ነው የሚፈታው። የብሉይ ኪዳን መስዋዕት ማብቃቱ እና ደግሞ ኢየሱስ ክርስቶስ የመስዋዕት አገልግሎት እግዚአብሔርን እንዳረካና ሙሉ በሙሉ የኃጢአትን ዕዳ መክፈቱን ያመለክታል የሚለውን ይገልጽልናል። ስለዚህ ኢየሱስ ክርስቶስ በሰማይ ግርማ ቀኝ ተቀመጠ ሲል ስራውን ፈጽሟል እያለ የብሉይ ኪዳን ካህናትና ሊቀ ካህናት እግዚአብሔር መቅደሱን ሲሰራ ሲያዝ መቀመጫ አላዘዘም። ለምን? በእየዕለቱ መስዋዕት ይቀርብ ነበር። በእየዕለቱ መስዋዕት ያቀርቡ ነበር የአይሁድ ማህበረሰብ። ነገር ግን ኢየሱስ ክርስቶስ መቀመጡ የሚያሳየን ምንድን ነው? የኃጢአት ዕዳ ሙሉ በሙሉ መከፈሉ ነው። ስለዚህ እንዲህ አይነት ሊቀ ካህናት ለእኛ አለን፣ የእኛን ዕዳ ሙሉ በሙሉ የከፈለልን እያለ ነው። ሁለተኛ ተቀመጠ ማለት ደግሞ ነግሷል ማለት ነው። መቀመጥ ከዙፋን ጋር የተያዘ አገላለጽ። ስለዚህ ኢየሱስ ክርስቶስ ነግሷል ይልና የነገሰበትን ስፍራ ደግሞ ሲነገር በሰማይ ስፍራ በግርማው ቀኝ ነው ይላል። ይህ ኢየሱስ ክርስቶስ ስልጣን ከሁሉ ይልቅ እጅግ ከፍ ያለ
ስልጣን መሆኑን የሚያመለክት ነው። ለእኛ ያለን ሊቀ ካህናት የእኛን ኃጢአት ዕዳ ሙሉ በሙሉ የከፈለ ደግሞ በሁሉ ነገር ላይ ስልጣን የተቆናጠጠ በስልጣን ሆኖ እየመራ እያስተዳደረ ያለ ሊቀ ካህናት ነው ያለን። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 19 ላይ የሚነግረን እሱ ነው። ለእኛ ለምናምን ከሁሉ በላይ የሆነውን ታላቅ ኃይሉ እንድታውቁ እፈልጋለሁ ይልና ይህም ኃይል ኢየሱስ ክርስቶስን ከሙታን ሲያስነሳውና በሰማይ ስፍራ በቀኙ ሲያስቀምጠው የታየ ነው ብሎ ቀጥሎ የኢየሱስ ክርስቶስን ንግስና የሚያብራራው የተቀመጠውን ከአለቅነት ከጌትነት ከስልጣናት ከዙፋናት ሁሉ በላይ ነው ብሎ ይልና ሁሉም ከእግሮቹ በታች አስገዛለት። ከዛ ለቤተ ክርስቲያን ደግሞ ራስ እንዲሆን ሰጠው። በጣም የሚገርም አገላለጽ ነው። ኢየሱስ ክርስቶስ ንግስናው በሁሉም ላይ ነው ይልና ግን ይሄ ታላቅ ንጉሥ የሆነው ጌታ ደግሞ እግዚአብሔር ለቤተ ክርስቲያን ስጦታ እንዲሆን አድርጎ ሰጥቶታል። ስለዚህ ይሄ ሊቀ ካህናት ለእኛ ያለን ሁሉን የሚገዛው ሊቀ ካህናት የእኛ ንጉሥ ነው የሚል ደግሞ መልእክት እያስተላለፈ ነው። ሶስተኛው ደግሞ ተቀመጠ ሲለን ይማልዳል እያለን ነው። በድሮ ጊዜ ነገስታቶች በቀኝ በኩል መቀመጫ ያደርጉና እዛ መቀመጫ ላይ የሚያስቀምጡት የእነሱን አማካሪዎቻቸው ነው። ስለዚህ ኢየሱስ ክርስቶስ ተቀምጧል ሲል እየማለደም ነው እያለ ሊሆን ይችላል። በተለይ ምዕራፍ 7 ቁጥር 24 ላይ እንደተመለከትነው እርሱ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ ኢየሱስ ክርስቶስ በዙፋኑ ቀኝ ተቀምጧል ሲል የኃጢአት ዕዳችንን ከፍሎ የመስዋዕት ሥርዓትን እንደፈጸመ ከዛ ደግሞ እንደነገሰ ደግሞ ስለኛ እንደሚማልድ የሚያመለክት ነው። ኢየሱስ ክርስቶስ በቀኝ ተቀምጧል ሲል ቀጥሎ ያለውን ቃል ከተመለከትን ምዕራፍ ቁጥር 2 ላይ በጣም የዕብራውያን ጸሐፊ እያወራ ያለው ሙግት በደንብ የሚያብራራ እንደሆነ መመልከት ይችላል። ቁጥር 2 ላይ እርሱም በሰው ሳይሆን በጌታ በተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው ይላል። አስቀድሞ ተቀምጧል ብሎ ነበር። አሁን ደግሞ እያገለገለ ነው ደግሞ ይለናል። ወይም እየተንቀሳቀሰ ነው ወይም ደግሞ ቆሟል እያለ ኢየሱስ ክርስቶስ ተቀምጧል ደግሞ ቆሞ እያገለገለ ነው እኛን እያለ ይሄ በጣም ወሳኝ ፖይንት ነው። ኢየሱስ ክርስቶስ አገልግሎት ምድር ላይ ብቻ ያበቃል። አገልግሎቱ በሰማይቱ እንኳን መቀጠሉን ያመለክታል። አንዳንድ ሰዎች ተቀምጧል ማለት አገልግሎት መስጠት አቁሟል ማለት ነው ብለው የሚያስቡ አሉ። ነገር ግን ተቀምጧል ማለት አገልግሎት መስጠት አቁሟል ማለት አለ። መቀመጥ ማለት ድል አድራጊነትን ማሸነፍን የሚገልጽ እንጂ ስራ መስራት ማቆምን የሚያመለክት አለ። ለዚህ ነው ኦርቶዶክሳውያን ኢየሱስ ክርስቶስ ነግሷል፣ ተቀምጧል፣ ስለዚህ የምልጃን አገልግሎት ከዚህ በኋላ አያገለግልም ብሎ የሚሞግቱት ለዚህ ነው። ነገር ግን ኢየሱስ ክርስቶስ የነገሰ ነው ደግሞ የሚያገለግልም ነው ብሎ ነው የሚገልጽ ኢየሱስ ክርስቶስ። ልክ ምዕራፍ 1 ላይ እንደተመለከተው አይነት ቃል ማለት ነው። መናፍስቱን አገልጋዮች የሚያደርግ የሚለውን ራሱን ቃል ነው እዚህ መልሶ የሚደግም። ስለዚህ ኢየሱስ ክርስቶስ ነግሷል፣ ተቀምጧል በዙፋኑ ብሎ ነበር። ደግሞ መቀመጡ ብቻ ሳይሆን የሚያገለግልም ነው ደግሞ ይገልጽ ብሎ ይገልጻል። በተለይም ከሜልከጼዴቅ ጋር ማመሳሰሉ ይሄ በጣም ትርጉም ይሰጣል። ሜልከጼዴቅ አስቀድሞ ባየነው ምዕራፍ የልዑል እግዚአብሔር ንጉሥ እና ካህንና የሳሌም ንጉሥ ነው ብሎ ገልጿል። ከዛ ኢየሱስ ክርስቶስ ያዘው ሊቀ ክህነት ደግሞ እንደ አሮን ሳይሆን እንደ ሜልከጼዴቅ ነው ብሎ ነበር። ያ ማለት ኢየሱስ ክርስቶስ ንጉሥም ነው ደግሞ ሊቀ ካህናት ነው። ንጉሥ በመሆኑ ምክንያት ተቀምጧል። ሊቀ ካህናት በመሆኑ ምክንያት ደግሞ ኢየሱስ ክርስቶስ እያገለገለ ነው የሚለውን ይገልጽልናል ማለት ነው። ኢየሱስ ክርስቶስ ሊቀ ካህንም ነው ደግሞ ንጉሥም ነው። ከዚህ በፊትም አይተናል። ኢየሱስ ክርስቶስ እውነተኛ የበጎች መግቢያ በር ነው ደግሞ እረኛ ነው። በርም እረኛ ነው ደግሞ መስዋዕትም ነው ደግሞ መስዋዕት አቅራቢውም ካህን ነው። ኢየሱስ ክርስቶስ የይሁዳ አንበሳ ነው ደግሞ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መሆኑ የይሁዳ አንበሳ እንዳይሆን አላደረገውም። የበጎች እረኛ መሆኑ የበጎች መግቢያ በር መሆኑን አላስቀረም። መስዋዕት መሆኑ ደግሞ ሊቀ ካህን እንዲሆን አላስቀረም። ኢየሱስ ክርስቶስ በተመሳሳይ መንገድ ንጉሥ መሆኑ ሊቀ ካህናት እንዳይሆን አላደረገም። እየገዛን ነው ደግሞ እኛንም እያገለገለ። ይሄ በጣም ወሳኝ ፖይንት ነው። ኢየሱስ ክርስቶስ እኛን ወክሎ በሰማይ መቅረቡ ኃጢአት የሌለበት ንጹሕ ይሄ ሊቀ ካህን የነገሰው ሊቀ ካህን
ሁሉን የሚቆጣጠር የእኛ አገልጋይ ነው፣ እኛን ወክሎ በሰማያዊቱ መቅደስ ገብቷል ይላል። ይህችን በሰማይ ያለችውን መቅደስ እውነተኛይቱ ድንኳን ብሎ ይገልጻል። በነገራችን ላይ እዚህኛው እውነተኛይቱ ድንኳን ሙሴን አላገለገለም፣ ብሉይ ኪዳን የነበሩት ካህናትን አላገለገሉም። ኢየሱስ ክርስቶስ ብቻ ነው በዚህ መቅደስ ያገለግል ነበር። እውነተኛይቱ ድንኳን ብሎ ይገልጻል። ይህች ቤተ መቅደስ እውነተኛይቱ ተብላ የተገለጸችው ሌላውን ሐሰተኛይቱ ብሎ ለመግለጽ አለ። ጥላና ምሳሌ እንደሆነ ለመግለጽ ነው። ጥላው የሚያመለክተው እውነተኛ መቅደስ አለ። ያ መቅደስ በሰማይ ያለ በሰው እጅ ያልተተከለ በራሱ በእግዚአብሔር የተተከለ ነው። ዕብራውያን መጽሐፍ ምዕራፍ 9 ቁጥር 11 ላይ ክርስቶስ አሁን ስላሉት መልካም ነገሮች ሁሉ ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ ይላል። ይህንን ድንኳን ሲገልጽ ታላቅ ነው ደግሞ ፍጹም የሆነ ድንኳን ነው ይልና ድንኳኑ መቅደሱ ፍጹም ሆኖ ብቻ አይደለም። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደሆነችው በሰው እጅ ወደ ተሰራች መቅደስ አልገባም። ነገር ግን አሁን ስለ እኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ። ደግሞ ፍጹም ወደ ሆነው መቅደስ ፍጹም የሆነው ሊቀ ካህን ደግሞ እኛን ወክሎ በአብ ፊት ለመታየት ወደ ሰማያዊቱ መቅደስ ገብቷል ይላል። ከዛ ቁጥር 3 እያንዳንዱ ሊቀ ካህናት የሚሾመው መባና መስዋዕትን ለማቅረብ ነው። ስለዚህ የኛው ሊቀ ካህናት የሚያቀርበው ነገር ያስፈልገዋል። የብሉይ ኪዳን ሊቀ ካህናት አገልግሎታቸውን ሲፈጽሙ መባና ስጦታዎችን ያቀርቡ ነበር። ደግሞ የስጦታ ምናምን የሚባለው ይሄ እኛ እንደምናስበው እሺ ምናምን አሽጎ መስጠት ማለት ነው፣ ከኃጢአት ጋር የተያያዘ ግን እዚህ አንድ ፖይንት አለ። ኢየሱስ ክርስቶስ ሊቀ ካህናት ብሎ ነው ብሎ አስቀድሞ ገልጾ ኢየሱስ ክርስቶስ ሊቀ ካህን ነው ካልን የሚያቀርበው ነገር ሊኖር ያስፈልጋል። ግን በጣም በሚገርማችሁ ሁኔታ እነዚህ የዕብራውያን ተደራሲያን በዘመኑ የነበሩት ማህበረሰቡ ኢየሱስ ክርስቶስ ወደምትታየው ወደ ኢየሩሳሌም መቅደስ ሲገባ ባላዩ፣ መስዋዕቱን ደግሞ ሲያቀርብ አላዩ። ይሄ ደግሞ ለእነሱ ጥያቄ ይፈጥራል። ኢየሱስ ክርስቶስ ሊቀ ካህን ነው፣ ሊቀ ካህናት ደግሞ የሚያቀርቡት ነገር አለ። ኢየሱስ ክርስቶስ ደግሞ ሊቀ ካህን ነው ብሏል። ደግሞ ወደ ኢየሩሳሌም ገብቶ በሚታይ መልኩ ተሹሞ የክህነት አገልግሎት ሲያገለግል አልታየም። የዕብራውያን ጸሐፊ ይህንን ጥያቄያቸውን አስቀድሞ መልሷል። አሁንም መመለሱ ይቀጥላል። አስቀድሞ የመለሰው እንዴት ነው ካልን ክህነቱ ከተለወጠ ሕጉም ሊለወጥ የግድ ነው ይላል። ስለዚህ ኢየሱስ ክርስቶስ በብሉይ ኪዳን የሕግ መሰረት አይደለም መስዋዕት የሚያቀርብ፣ በብሉይ ኪዳን ስርዓት መሰረት አይደለም ወደ መቅደሱ የገባው። የኢየሱስ ክርስቶስ የክህነት ስርዓቱ የሰማይቱ አይነት የክህነት ስርዓት ነው የኢየሱስ ክርስቶስ። ለዚህ ነው ኢየሱስ ክርስቶስ የሚታይ መስዋዕት ይዞ ያልገባው፣ የእንስሶችና የፍየሎችን ደም ይዞ ያልገባው። በጣም በሚገርማችሁ ሁኔታ የራሱን ደም ይዞ ነው የገባው። ደግሞ ወደ ሰማይቱ መቅደስ ነው ኢየሱስ ክርስቶስ የገባው ማለት ነው። ስለዚህ ሕጉ በመለወጡ ምክንያት ኢየሱስ ክርስቶስ ልክ እንደ ብሉይ ኪዳን ሊቀ ካህናት የሚያቀርበው ነገር ላይኖር ይችላል ማለት ነው። ለዛ ነው እሱ ኃጢአት ስለሌለበት ኢየሱስ ክርስቶስ ጸሎትና ምልጃን ከብርቱ እንባ ጋር ለእግዚአብሔር ያቀርባል። ለሰዎች ራሱን መስዋዕት አድርጎ አቅርቧል። እሱ ግን ንጹሕ ስለሆነ የሚያቀርበው ነገር ስለሌለ ከሞት ሊያድነው የሚችል አምላክ ጸሎት፣ ልመና ከታላቅ ጩኸትና እንባ ጋር ለእግዚአብሔር ያቀርባል። ስለዚህ ኢየሱስ ክርስቶስ ሊቀ ክህነት ስርዓቱ እንደ ሰማያዊቱ ስለሆነ ኢየሱስ ክርስቶስ ሊቀ ካህን አይደለም ልንለው አንችልም የሚል ሙግት ደግሞ ያቀርባል ማለት ነው። ግን የኢየሱስ ክርስቶስ ሊቀ ክህነት የተለየ ነው ስንል በሁለት ምክንያት መሆኑን መገንዘብ መቻል አለብን። አንደኛ የብሉይ ኪዳን መስዋዕትን ከተመለከትን በተደጋጋሚ ብዙ ጊዜ በተለያዩ ሊቀ ካህናት የሚቀርብ መስዋዕት ነበር። ኢየሱስ ክርስቶስ ግን ያቀረበው መስዋዕት አንድ ጊዜ፣ ይህንን ምዕራፍ 10 ቁጥር 12 ላይ መመልከት እንችላለን። ይሄኛው ካህን ግን አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ያቀረበው መስዋዕት አንዱ ነው። ደግሞ ይሄ አንዱ መስዋዕት በጣም የሚገርመው ለዘላለም የሚሰራ ውጤቱ የሚቀጥል መስዋዕት ነው እና ደግሞ ያ ውጤቱ ደግሞ በጣም የሚገርመው ለዘላለም የሚቀጥል ነው ማለት ኢየሱስ ክርስቶስ መስዋዕት አንዴ ነው። ከዛ ደግሞ ውጤት አለው። ውጤቱ ደግሞ ለዘላለም የሚቀጥል ነው እያለ ኢየሱስ እንደ ሌሎች ሊቀ ካህናት በየዕለቱ መስዋዕት የሚያቀርብ አይደለም። ወይም ታዲያ ኢየሱስ ክርስቶስ ደም የሰዎችን ኃጢአት ሊያስወግድ
የብሉይ ኪዳን ካህናት እኮ መስዋዕታቸው የሰዎችን ኃጢአት ማስወገድ ስላልቻለ ነው በተደጋጋሚ ለኃጢአት መስዋዕት የሚቀርብ። አንደኛ እንደዛ ነው። ሁለተኛ ደግሞ ነገም ኃጢአት ስለሚሰሩ ለነገውም ኃጢአታቸው ሌላ መስዋዕት መቅረብ መቻል አለ። ኢየሱስ ክርስቶስ ግን መስዋዕት ሲያቀርብ ላለፈው ኃጢአታችን ብቻ ሳይሆን ለወደፊቱም ኃጢአታችን ዋጋ ስለከፈለ በተደጋጋሚ መስዋዕት ማቅረብ አይጠበቅበትም ማለት ነው። ስለዚህ ኢየሱስ ክርስቶስ መስዋዕት የተለየ መስዋዕት ነው። እሱ ብቻ ሳይሆን ያቀረበው መስዋዕትም ይለያል። መደጋገሙ ብቻ ሳይሆን መስዋዕቱም ይለያል። ዕብራውያን 9:26 ላይ እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ራሱን መስዋዕት አድርጓል። ያቀረበው መስዋዕት የኢየሱስ ክርስቶስ ይለያል። ደግሞ በጣም የሚገርመው ኃጢአትን ለማስወገድ ነው። ምዕራፍ 10 ላይ እንደሚነግረን ኃጢአት ሲሸፈን ነበር በብሉይ ኪዳን መስዋዕት። ለዛ ነው ህሊናቸው በተደጋጋሚ ሲወቀስ የነበረው። ከሞተ ስራ ህሊናቸው ነፃ መውጣት ያልቻሉት ለዛ ነው። ኢየሱስ ክርስቶስ ግን ያቀረበው መስዋዕት ኃጢአትን አስወግዷል። ማለትም ኃጢአትን በቦታው እንዲያኖር አድርጎታል እያለ ነው። እግዚአብሔር እኛን ሲመለከት ያን ኃጢአት እንዳይመለከት አድርጓል። የክርስቶስን ጽድቅ እንዲመለከት ነው እኛ ውስጥ ያደረገው ማለት ነው። ከዛ ቁጥር 4 እርሱ በምድር ቢኖር ኖሮ ካህን ባልሆነ ነበር፣ ምክንያቱም በሕግ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ ይላል። እዚህ አንዱ ነው የሚወስድ በብሉይ ኪዳን የሕግ ስርዓት መሰረት አሉ እኮ አሁንም ሊቀ ካህናት አለ እኮ አሁንም መስዋዕት እየቀረበ ኢየሱስ ክርስቶስ ፊት አያደርግም እያለ ለአሮጌው ኪዳን ስርዓት ፊት አያደርግም እያለ ኢየሱስ ክርስቶስ የተሾመው ከሰማይ በመሆኑ እና አገልግሎቱ ደግሞ የሰማያዊቱ መቅደስ በመሆኑ ደግሞ ኢየሱስ ክርስቶስ ከእነርሱ የላቀ በመሆኑ በሚያንሰው ኪዳን ውስጥ ገብቶ ሊያገለግል አይጠበቅበትም። ኢየሱስ ክርስቶስ የሚበልጥ ሊቀ ክህነት ስላለው በሚበልጥና በተሻለ ኪዳን ውስጥ ነው ማገልገል መቻል ያለበት ይላል። እነዚህ የብሉይ ኪዳን ሊቀ ካህናት በአሮጌው ኪዳን ስርዓት መሰረት ነበር ሲያገለግሉ የነበሩት። ለምሳሌ ኢየሱስ ክርስቶስ በዚህ ኪዳን ፊት አያደርግም ስንል እሱ ከይሁዳ ነበር። የብሉይ ኪዳን ደግሞ ሊቀ ክህነት ከአሮን መሆን መቻል አለበት። ደግሞ የብሉይ ኪዳን ካህናት የፍየሎችና የእንስቶችን የኮርሞችን ደም ይዘው መግባት ያለባቸው። ኢየሱስ ክርስቶስ ግን የራሱን ደም ይዞ የገባው አብሮ መሄድ የሚችል አይደለም። ኢየሱስ ክርስቶስ እንደ ብሉይ ኪዳን ሊቀ ካህናት ኃጢአት ያለበት አይደለም። ከዚህ የተነሳ ስለ ራሱ መስዋዕት ማቅረብ አይጠበቅበትም። ስለዚህ የኢየሱስ ክርስቶስ ሊቀ ክህነት ብሉይ ኪዳን ላይ ካለው ስርዓት ከፍ ያለ። ስለዚህ ከፍ ስላለ ኢየሱስ ክርስቶስ ማገልገል ያለበትን በአሮጌው ኪዳን ስርዓት ሳይሆን በአዲሱ ኪዳን ስርዓት መሆን መቻል አለበት ማለት ነው። ከዛ ቁጥር 5 እነርሱ ያገለገሉት በሰማይ ላለው መቅደስ ምሳሌና ጥላ በሆነው ውስጥ ነው እንጂ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠልህ ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚህ ምክንያት ነበር። እነርሱ ሲያገለግሉ የነበሩት የብሉይ ኪዳን ካህናት በእውነተኛው በእግዚአብሔር መገኘት ውስጥ አይደለም። በመሰረቱ ሊቀርቡ አይችልም። እግዚአብሔር ባለበት ስፍራ ሰው ሊኖር አይችልም፣ ይቀርጻል። ነገር ግን የእግዚአብሔርን መገኘት ሊገልጽ በሚችል አይነት ስፍራ ውስጥ እግዚአብሔር የብሉይ ኪዳን ካህናት እንዲያገለግሉ እድል ሰጥቷቸው ነበር። ኢየሱስ ክርስቶስ ግን ያገለግለው በምድር ውስጥ አይደለም፣ በሰማይ በሆነው ነው ይላል። ተቃራኒ በምድር አይደለም ብሎ አስቀድሞ ገልጾ ነበር። ከዛ አሁን ደግሞ በሰማይ ነው ይላል። ይህ ንጽጽር ኢየሱስ ክርስቶስ የሊቀ ክህነት አገልግሎት ከፍ ያለ ሊቀ ክህነት እንደሆነ ያሳያል። በተለይም ሰማይና ምድር የሚለው ንጽጽር ማለት ነው። ይሄንን እንዴት ነው የምንረዳው? ምዕራፍ 10 ቁጥር 25 ላይ የምንናገረውን እርሱን እምቢ እንዳትሉ ተጠንቀቁ። እነዚያ ከምድር ሆኖ ሲያስጠነቅቃቸው የነበረውን እምቢ ባሉ ጊዜ ካላመለጡ እኛ ከሰማይ የመጣው ሲያስጠነቅቀን ከእርሱ ብንርቅ እንዴት ልናመልጥ እንችላለን? የእነሱ የምድር ነው ካለ በኋላ ኢየሱስ ከሰማይ ነው ማለቱ የኢየሱስ ክርስቶስ የሊቀ ክህነት አገልግሎት እጅግ የላቀ የሊቀ ክህነት አገልግሎት ነው እያለ። ስለዚህ ኢየሱስ ክርስቶስ የላቀ አገልግሎት አለ። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠልህ መልክ መሰረት
ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚህ ነው። ከዚህ በኋላ ማብራራው ብሉይ ኪዳን ላይ የነበረውን የእግዚአብሔርን ጸጋ በደንብ እንድናይ አይን ገላጭ ነው ብዬ አስባለሁ። ሙሴን እግዚአብሔር እያዘዘ ያለው የሚመጣውን እያሰበ በዛኛው ድንኳን ውስጥ አልቲሜትሊ የሚፈጸም የኃጢአት ይቅርታ እንደሌለ ግን የሚመጣውን እንዲያመለክት እና ደግሞ በጥንቃቄ ያንን ተመልክቶ መስራት እንዲችል ነው የገለጸለት። ዘጸአት 25 ቁጥር 40 ላይ በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ብሎት እግዚአብሔር ሙሴን ሲያስጠነቅቅ ለሙሴ እግዚአብሔር ይህንን ትእዛዝ ሲሰጥ ድንኳኑን ከመትከልም ያለፈ ሚኒንግ ነበረው ለእግዚአብሔር ብቻ ግን አይደለም፣ ለሙሴ ከዚያ ያለፈ ሚኒንግ እንዳለው መረዳት እንችላለን። እግዚአብሔር ሙሴን በሲና ተራራ በተገናኘው ጊዜ አንደኛ ሕጉን ገልጦለታል። ሕጉን ብቻ አይደለም ደግሞ ይገለጣል፣ ሁለተኛ ወንጌልንም ገልጦለታል ማለት እንችላለን። እንዴት ነው ወንጌልን ገልጦለታል ማለት የምትችለው ካላችሁ አንድ ጥያቄ ስንጠይቅ ያ ግልጽ ይሆናል እያሰባል ወንጌል እንደተገለጠለት ነው። ለምን ካለ እግዚአብሔር ሙሴን እውነተኛይቷን ድንኳን በሰማይ ያለችውን ድንኳን እንድትመስል አድርገህ ስራ ሲል ሙሴ በምን አውቆ ነው ያንን ሊሰራ የሚችለው? ሙሴ እውነተኛይቱን ሰማያዊቱን መቅደስ እውነተኛውን ካህን እውነተኛውን መስዋዕት ካላየ በስተቀር እንዴት አድርገው ነው በጥንቃቄ እግዚአብሔር እውነተኛውን ሳያሳየው ባሳየው መሰረት ሊሰራ የሚችል? እግዚአብሔር ደግሞ አሳይቶታል ያለው እውነተኛውን መቅደስ ነው እና ያንን እውነተኛውን መቅደስ እንዲመስል አድርገህ ስራ፣ እውነተኛው መስዋዕት እውነተኛው ሊቀ ካህናት በሚያመለክት መንገድ እኔ ባሳየው መንገድ ስራ ብሎት ነበር። ስለዚህ ሙሴ በክርስቶስ በኩል የሚገለጠውን እውነተኛ ሊቀ ክህነት እውነተኛውን የሰማያዊቱን መቅደስ ተመልክቶ ነው እየሰራ ያለው ማለት ነው። ምዕራፍ 11 እንደሚነግረን ራሱ ስለ ክርስቶስ ሲል ነው መከራን መቀበል የመረጠው ብሎ ይገልጻል። ስለዚህ ብሉይ ኪዳን ላይ ያሉ ሰዎች ኢሌክትድ የሆኑ ሰዎች እኛ እንደምናስበው የአዲስ ኪዳን እውነት የማያውቁ ማይረዱ ሰዎች አድርገን ማሰብ መቻል የለም። እነዚህ ሰዎች ክርስቶስን ተመልክተው ነበር ሲንቀሳቀሱ የነበሩት፣ ወንጌልን ተመልክተው ነበር ሲንቀሳቀሱ የነበሩት። ለምሳሌ አብርሃም ገላትያ ላይ እንደሚነግረን እግዚአብሔር ለአብርሃም ወንጌልን ሰበከለት ማለትም ብሉይ ኪዳን ላይ እኛም እንዳውቀው ያንን ወንጌል እግዚአብሔር ሲነግራቸው ነበር። ለሙሴም ደግሞ በተመሳሳይ መንገድ እውነተኛው መቅደስ በማሳየት ከዛ ያንን በሚመስል መንገድ ደግሞ እንዲሰራ ሲያስጠነቅቀው እንመለከታለን ማለት ነው። ስለዚህ ሕጉን ሲሰጥ እግዚአብሔር የሚመጣ ደግሞ ተስፋ አለ፣ ወንጌል አለ፣ አልቲሜትሊ ሕዝቡን ነፃ የሚያወጣቸው የሚሻል ወንጌል አለ የሚለውን አስቀድሞ ተናግሮ ነበር ማለት ነው። ከዛ ቁጥር 6 የመጨረሻው ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለው አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ ተስፋ ቃል ላይ ነው። እዚህ ጋር ኢየሱስ ክርስቶስን መካከለኛነት ያነሳል፣ መካከለኛ የሆነበትንም ደግሞ ኪዳን ያነሳል። ይሄ በጣም ኢምፖርታንት የሆነ ነገር። ኢየሱስ ክርስቶስ በመጀመሪያ መካከለኛ ነው ሲል ምን እያለ ነው የሚለው አለቃ ኪዳነ ወልዴ በመዝገበ ቃላት መካከለኛ የሚለውን ዳኛ፣ ጠባቂ፣ አማላጅ፣ አስታራቂ ብሎ የሚታል እና ኮንቴክስቱን ከተመለከትን እዚህ ጋር አማላጅ የሚለው ትርጉም የሚሰጥ ስለሆነ አሰባ ኢየሱስ ክርስቶስ እኛን ወክሎ በሰማያዊቱ መቅደስ ገብቷል። ደግሞ ስለ እኛ መካከለኛ ነው። ደግሞ እኛን ወክሎ እያገለገለ ነው ስላለን ኢየሱስ ክርስቶስ የእኛ መካከለኛ ነው ሲል የእኛ አማላጅ ነው እያለ ደግሞ አማላጅ ነው ማለቱ ብቻ አይደለም። ኢየሱስ ክርስቶስ መካከለኛ ነው ማለቱ ብቻ ሳይሆን የጠራው ኪዳን የአዲስ ኪዳን በመሆኑና ለዚህ ለአዲሱ ኪዳን መካከለኛ ኢየሱስ ክርስቶስን ብቻ ማድረጉ ኢየሱስ ክርስቶስ የአዲሱ ኪዳን ብቸኛው መካከለኛ መሆኑን እንመለከታለን። ወይም ሶላ ክርስቶስን መመልከት እንችላለን። አዲሱ ኪዳን የተመሰረተው በኢየሱስ ክርስቶስ በኩል ነው። አዲሱ ኪዳን እኛን ወክሎ የገባው ሙሴ አይደለም፣ ኤልያስ አይደለም፣ የብሉይ ኪዳን ሊቀ ካህናት አይደሉም፣ እነ ዳዊት አይደሉም፣ እነ ኢያሱ አይደሉም። እነሱ በነበሩበት ኪዳን ብዙ መካከለኛ ሊኖራቸው ይችላል፣ ወይም ደግሞ ያንን ኪዳኑን የሚያስፈጽሙ አካላት ሊኖራቸው ይችላል። ነገር ግን አዲሱን ኪዳን በተመለከተ መግባት አይችሉም። እነዚህ አካላት የእኛ መካከለኛ ሆነው እኛን ወክለው ሊገቡ አይችሉም ወይም ሊያማልሉ አይችሉም።
ለምንድን ነው እኛን ወክለው እነዚህ አካላት ሊያማልዱ የማይችሉት? ኢየሱስ ክርስቶስ አንደኛ እኛን ወክሎ ገብቷል። ሁለተኛ ደግሞ እያገለገለ ነው። እስቲ ደግሞ ይሄንን ምልጃው አስቀድሞ ምዕራፍ 7 ላይ አይተናል። ሊያድናቸው ነው የኢየሱስ ክርስቶስ ምልጃ ውጤቱ ማዳን ነው የሚለውን አይተናል። ስለዚህ ኢየሱስ ክርስቶስ የእኛ ብቸኛው ሊቀ ካህን ነው፣ አማላጃችን ነው ስንል እያለን ያለ ነው ሊያድን የሚችል ብቸኛ ስራ ሊሰራልን የሚችለው ክርስቶስ ብቻ ነው። ሌሎች ምናልባትም ሊማልዱ ይችላሉ። የኢየሱስ ክርስቶስን ምልጃ አይነት ግን አይደለም። ምናልባት እናንተ ለሌሎች ልትማልዱ ትችላላችሁ፣ እኔ ለእናንተ ልማልድ ይችላል። የኢየሱስ ክርስቶስ ግን ውጤቱ ማዳን ነው የሚለውን አይተናል። ደግሞ የኪዳኑ ብቸኛው መካከለኛ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ደግሞ በእግዚአብሔርና በሰው መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንድ ለማለቱ ይሄ መቅደስ ይሄኛው አስታራቂያችን ብቸኛ አስታራቂ መሆኑን የሚያሳይ ብቸኛ መካከለኛ መሆኑን የሚያሳይ ለምን? ኪዳኑ ከብሉይ ኪዳን የተለየ ኪዳን ስለሆነ ማለት ነው። ደግሞ ኢየሱስ ክርስቶስ መካከለኛ የሆነበት ኪዳን ከቀድሞ ኪዳን የሚበልጥ ነው ብሎ ደግሞ ይነግራል። እዚህ ጋር በጣም አሪፍ ነገር እንደ ባፕቲስት መረዳት የምንችለው ነገር አለ ብዬ አስባለሁ። ሁለት አይነት ኪዳን እንዳለ ይነገራል። ከመጀመሪያው ኪዳን ሁለተኛው ኪዳን ይበልጣል እያለ ቀጣይ ሳምንት በደንብ ለመሞገት ሞክራለሁ። የጆን ካልቪንን ሀሳብ ይለች ጆን ካልቪን ሁለት አይነት ኪዳን እንዳለ አያስብም። አንድ ኪዳን ነው ያለው። ኪዳኑ እግዚአብሔር እንዳደሰው ነው ነገር እናያለን። ቀጣይ ሳምንት ኪዳኑ አዲስ እንደሆነ ደግሞ ይነግረናል መጽሐፋችን። ስለዚህ የኢየሱስ ክርስቶስ ኪዳንን በተመለከተ አዲሱ ኪዳንን በተመለከተ ከቀድሞ ኪዳን የሚበልጥና የተሻለ ኪዳን ነው ብሎ ደግሞ ያነሳል። በምንድን ነው የሚበልጠው? የኢየሱስ ክርስቶስ ኪዳን አዲሱ ኪዳን ከአሮጌው ኪዳን ይበልጣል። መልሱ ቀላል ባስገኘው ውጤት ነው። ኢየሱስ ክርስቶስ የመሰረተው በደሙ የመሰረተው አዲሱ ኪዳን የሚበልጥ ይህንን ምዕራፍ 10 ላምበው ሳላወራው ትንሽ ምሳሌ ምዕራፍ 10 ቁጥር 1 ሕጉ ወደፊት እንደሚመጡ መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። ስለዚህም በየዓመቱ ዘውትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡት ሰዎችን ፍጹም ሊያደርጋቸው ከቶ አይችልም። የብሉይ ኪዳን መስዋዕትና ሊቀ ካህናት የሚፈለገውን ውጤት ማስገኘት አልቻሉም። ያ የሚፈለገው ውጤት ምንድን ነው? ህዝቡን ፍጹም ሊያደርጓቸው አልቻሉም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡ ይተው አልነበረምን? ደግሞ ለአምልኮ የሚቀርቡ ሰዎችን ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸው ነው። ስለዚህ መስዋዕቱ ኪዳኑ ሰዎችን ከጊልቲ ኮንሸስ ማውጣት አልቻለም። እሱ ብቻ ሳይሆን ሰዎችን ፍጹም አድርጎ በእግዚአብሔር ፊት ማቅረብ አልቻለም። ከዛ ቁጥር 10 ላይ ይመጣና በዚህ ፍቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንድና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል። ካህን ሁሉ በየዕለቱ ቆሞ አገልግሎት ያከናውናሉ። ኃጢአትን ማስወገድ ከቶ የማይችሉት እነዚህ መስዋዕቶች ዘውትር ያቀርባሉ። ይህኛው ካህን ግን አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ከዚያን ጊዜ ጀምሮ ጠላቶቹ ከእግሩ መረገጫ እስኪያደርግለት ድረስ ይጠብቃል። ምክንያቱም በአንዱ መስዋዕት እነዚያ የሚቀደሱትን ለዘለዓለም ፍጹማን አድርጓቸዋል። የብሉይ ኪዳኑን መስዋዕት ካየን ሰዎችን ፍጹማን ሊያደርግ አልቻለም ብሎ ነበር። የኢየሱስ ክርስቶስ ደግሞ የሊቀ ክህነቱ አገልግሎት ውጤቱን ስንመለከት ደግሞ ምንድን ያደረገው? ሰዎችን ፍጹም ማድረግ ችሏል። ከጊልቲ ኮንሸስ ነፃ ማውጣት ችሏል። ስለዚህ ከአሮጌው ኪዳን አዲሱ ኪዳን የተሻለ ነው እያለ ሁለት ኪዳን እንዳለ ይነገራል። ያነጻጽርና በመሰረቱ አንድ ኪዳን ሊነጻጸር አይችልም። አነጻጽሮ የተሻለ ነው ማለት የምንችለው ሁለት የተለያየ ነገር ሲሆን ተካ ከተካ ሊበልጥ ይችላል ልትሉ አትችሉ። ከሌላ አካል አነጻጽራችሁ መሆን መቻል ያለበት ማለት ነው። ስለዚህ አዲሱ ኪዳን የሚበልጠው ለምንድን ነው ካል ካስገኘው ውጤት አንጻር ነው ማለት ነው። ከዛ ኪዳኑ መሻሉ ብቻ ሳይሆን ሌላም ነገር ደግሞ አለ። የተቀበለው አገልግሎት ከእነርሱ አገልግሎት ይበልጣል። ይህ በኢየሱስ ክርስቶስ የሊቀ ክህነት አገልግሎት እንድንተማመን የሚያደርግ ነው። የብሉይ ኪዳን አገልጋዮች አገልግለው እንደተመለከተው በቃዴስ በርኔ ምድረ በዳ የእስራኤል ሕዝብ
ተከፍክፎ እንደጠፋ አይተናል። የእስራኤል ሕዝብ እንዴት በምድረ በዳ እንዳለቀ አይተናል። እግዚአብሔር እንዴት እንዳጠፋቸው ተመልክተናል። የኢየሱስ የብሉይ ኪዳን ሊቀ ካህናት አገልግሎታቸው ሕዝቡን ማትረፍ አልቻለም፣ ሕዝቡን ማዳን አልቻለም። ስለዚህ ኢየሱስ ክርስቶስ በተሻለ ሊቀ ክህነት መጥቶ በተሻለ ኪዳን መጥቶ ደግሞ የተሻለ አገልግሎት እያገለገለን ነው ሲል ልንተማመንበት ይገባል። ይሄ እውነተኛው ሊቀ ካህን ለእኛ ያስገኘው ውጤት እጅግ ከፍ ያለ ነው እያለ ነው ማለት ነው። ስለዚህ ኢየሱስ እያገለገለ እንደ እስራኤል ሕዝብ እጠፋለሁ ብሎ መስጋት የኢየሱስ ክርስቶስን አገልግሎት ዳዋት ማድረግ ነው። ከዚህ በፊት ለመመልከት ሞክረናል። ምንም በማያሻማ ሁኔታ የዕብራውያን ጸሐፊ አዲሱ ኪዳን ከአሮጌ ኪዳን የተሻለ በመሆኑ ምክንያት ደህንነታችን የጸና ነው ብሎ ተናግሮ ነበር። አሹራንስ ኦፍ ሳልቬሽን ስለ ፐርሲቪራንስ ኦፍ ሴንትስ ከዚህ በፊት በግልጽ ተናግሮ ታዲያ ዋርኒንጎቹን እንዴት ነው ያየ ነው ካለ ያ ድነቱ የማይጠፋው ሰው አንተ ነህ ወይ የሚል ጥያቄ ነው እየሞገተ ያለ። ማለትም ምንም በማያሻማ ሁኔታ ድነት ያገኘ ሰው ለዘላለም ድነቱ ይቀጥላል ብሏል። ግን ደግሞ የምን አንተ እውነተኛ ማነው አንተ ነው ወይ የዳንከው ሰው አንተ ነህ የሚል ደግሞ ሙግት መልሶ ይሞግታል። አሁን ደግሞ ወደዚህ አመጣና እንደገና ኪዳኑ እኮ የተሻለ ኪዳን፣ መስዋዕቱ እኮ የተሻለ መስዋዕት ነው። ኢየሱስ የሚያገለግለው አገልግሎት እኮ የተሻለ አገልግሎት ነው። ስለዚህ ከዚህ ከተሻለ አገልግሎት ወደ ኋላ ማፈግፈግ፣ ከዚህ ከተሻለ አገልግሎት ወደ ኋላ መመለስ የኢየሱስ ክርስቶስን አገልግሎት መናቅ ነው ወይም አክሰፕት አለማድረግ ነው እያለ ነው የሚሆነው። ስለዚህ ይሄ አሁን የመጣው ሊቀ ካህናታችንን ተመስርተንና ተደላድለን ልንቆም ይገባል የሚል ንግግር ነው። ከዛ የተቀበሉ አገልግሎት ከነርሱ ይበልጣል ካለ በኋላ ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። ተስፋው የተሻለ ነው ሲል ራሱ ሁለት አይነት ተስፋን እያነጻጸረ መሆን መቻል አለበት። የመጀመሪያው ተስፋና ሁለተኛው ተስፋ። ይህንን ለመረዳት አስቀድሞ ምዕራፍ 7 ላይ ተስፋው ምን እንደሚመስልና ተስፋውን ከምን ጋር እያነጻጸረ እንደሆነ እንመልከት። ምዕራፍ 7 ቁጥር 19 ላይ ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል ይላል። ተስፋው የተሻለ ነው ሲል በሕጉ በኩል የተሰጠውን ተስፋና በተሻለው ተስፋ መካከል ንጽጽር እያቀረበ ሕጉ ሲል ከዚህ በፊት ተመልክተናል። ይሄ ሞራል ነው ምናምን ልለው አይደለም። ስለ ጠቅላላው ስለ አሮጌው ኪዳን ነው እያወራ ያለው። ስለ አሮጌው ኪዳን ስርዓት፣ ስለ መቅደሱ ስርዓት ነው እያወራ ያለው። በብሉይ ኪዳን መስዋዕት ውስጥ በኩል ያለው ተስፋና በኢየሱስ ክርስቶስ መስዋዕትነት በኩል ውስጥ ያለው ተስፋ እጅግ የተለያየ ነው። በብሉይ ኪዳን ውስጥ ያለው ተስፋ ወይም ደግሞ በአሮጌው ኪዳን ውስጥ የሚቀርበው መስዋዕት ውስጥ ያለው ተስፋ ሰዎችን ለአንድና ለዘላለም ፍጹም የሚያደርግ አይደለም። በፊት ከሰሩት ኃጢአት ምናልባት ወደ እግዚአብሔር ሊያቀርባቸው ይችላል። የነጋቸውን በተመለከተ ግን ዋስትና የላቸው። ይሄ መስዋዕት ግን የተሻለ ነው እያለ እግዚአብሔር የተሻለ ተስፋ ሰጥቶናል እያለ መስዋዕቱን ተደግፎ አገልግሎቱን ተደግፎ እግዚአብሔር የሰጠን ተስፋ አለ። ደግሞ የኢየሱስ ክርስቶስን አገልግሎት የተመሰረተው በዚህ ተስፋ ነው። ለዘላለም እንደማይተዋቸው በኋላ ላይ ይነግረናል። ቀጣይ ሳምንት እንመለከተው ላይ ማለት ነው። ኃጢአታቸውን መልሼ አላስብም ይላል ጌታ። የተሻለው ተስፋ ይሄ ነው። ሕጌን በልባቸው አኖራለሁ፣ መልሰው ደግሞ ድጋሚ ሌላ አያምፁም እያለ ኪዳኑ አይቀለበስም እያለ ኪዳኑ ማይሻር ነው። ደግሞ ኪዳን ውስጥ ያሉት አካላት መልሰው እግዚአብሔርን አያምፁም እያለ የእስራኤል ሕዝብ ግን መልሰው እግዚአብሔርን አያምፀዋል። ይሄ ኪዳን ግን የተሻለ ኪዳን በመሆኑ ምክንያት ተስፋውም የተሻለ ተስፋ በመሆኑ ምክንያት የእግዚአብሔር ሕግ በልቦናችን ውስጥ አለ። በነገራችን ላይ ለዛ ነው አንዳንድ የኃጢአት ግብዣዎች ወደ ፊት ለፊታችን ሲመጡ የምንገፋቸው ለምን ይመስላል? ያ የእግዚአብሔር ሕግ በልቦናችን ውስጥ ሳለ ብርሃኑን ስለሚያሳየን እግዚአብሔር የሚጠላውና የሚወደው ምን እንደሆነ ስለሚያሳየን፣ ስለዚህ እግዚአብሔር ሕጉን በውስጣችን በማኖሩ ምክንያት ከዛ ደግሞ እኛም ደግሞ የአዲሱ ኪዳን አካል በመሆናችን ምክንያት መለያችን ከአሮጌው ኪዳን መልሰን እግዚአብሔር ላይ የምናምፅ አለመሆናችን ነው ማለት ነው። ስለዚህ ኢየሱስ ክርስቶስ አገልግሎት የተመሰረተው በተሻለ ተስፋ ነው። ሰው ተመልሶ ደህንነቱን የሚያጣ ከሆነ እንዴት ነው ተስፋው የተሻለ ሊሆን የሚችለው? እንዴት ነው ኢየሱስ ክርስቶስ ሊቀ ክህነት የተሻለ ሊሆን የሚችለው?
እንዴት ነው አዲሱ ኪዳን ከአሮጌው ኪዳን የተሻለ ሊሆን የሚችል? ትኩረቱ እኮ ኃጢአትን በተመለከተ ሰውን ማዳን ላይ በተመለከተ ነው አሮጌው ኪዳንና አዲሱ ኪዳን። ሌላ ምንም ነገር አለ? እስካሁን እያነጻጸረ ያለው ሰዎችን በተመለከተ እንዴት እግዚአብሔር ፊት ንጹህ አድርጎ ማቅረብ ይቻላል ነው ጥያቄ። ተመልሶ አሮጌው ኪዳን አይነት ተግባር እዚህ ካለ ምኑን ተሻለ? እኛ እግዚአብሔር አካል ሆነ እሱ የኛ ራስ ሆነ እኛ እሱ አካል ሆነን ማለት ነው። ከአካሉ ተገንጥለን የምንወጣ ከሆነ ምኑን ኪዳኑ የተሻለ ኪዳን ሆነ? ተስፋው ምኑ የተሻለ ሆነ? ኢየሱስ ክርስቶስ የፍቅርነት አገልግሎት ምኑ የተሻለ ሆነ? የተሻለ ነው ሲል ደህንነታችንን በተመለከተ እርግጠኞች እንድንሆን እየነገረ ነው ማለት ነው። በእነዚህ ቁጥሮች ውስጥ ኢየሱስ ክርስቶስ ክህነቱ ይበልጣል ሲል እየፎከረ አይደለም። ኢየሱስ ይበልጣል እያለ አሁን ወንጌል ሲሰበክ ኢየሱስ አዳኝ ነው፣ ወኔ ያለው በጣም አሪፍ ነገር ነው። ኢየሱስ ክርስቶስ ንጉሥ ነው ብለን ስንል አሪፍ ነገር ነው። ግን ደግሞ የዕብራውያን ጸሐፊ ኢየሱስ ክርስቶስን በፉከራ መልክ ለመግለጽ አይደለም እዚህ አዳኝ ነው ቢሎን፣ ንጉሥ ነው ቢሎን፣ የተሻለ ሊቀ ካህን ነው ቢሎን ሲገልጽልን እየፎከረ አይደለም። ኢየሱስ ክርስቶስን የበላይነት ሲገልጽ በቃ ኢየሱስ ክርስቶስ የበላይ ነው ብለን ብቻ እንድንቀመጥ አይደለም። አዲሱ ኪዳን አስተማማኝ በመሆኑ ምክንያት አዲሱ ኪዳን ላይ ተጣብቀን ልንቆይ ይገባል ይላል። ከአዲሱ ኪዳን የተሻለ ነገር ልናገኝ ስላልሆነ ስለማንችል ወደ ሙሴ ወደ መስዋዕት ወደ ብሉይ ኪዳን እንመለስ አይገባም ይላል። እግዚአብሔር በልጁ በኢየሱስ ክርስቶስ ረክቷል። በልጁ በኢየሱስ ክርስቶስ የመስዋዕትነት ስራ ረክቷል። እናንተም በኢየሱስ ክርስቶስ የመስዋዕት ስራ እርኩ ይላል። እግዚአብሔር ረክቶ እንዴት ነው እናንተ ማስረኩት ይላል በመስዋዕት። ለምን የኢየሩሳሌም መቅደስ ይናፍቃችኋል? ለምን እነዚህ ሊቀ ካህናትን ትመኛላችሁ? ለምን የጁዳይዘርስን ድምፅ ትሰማላችሁ ይላል። እግዚአብሔር ፈጽሞታል። የሰጠውን ተስፋ በኢየሱስ ክርስቶስ በኩል ፈጽሞታል ይላል። ስለዚህ ኢየሱስ ክርስቶስን አጥብቆ በመያዝ ብቻ ነው ሕይወትና ተስፋ። ደህንነታችንን እኛ አጽንተን የምንይዘው ኢየሱስ ክርስቶስ ላይ መልካም ስራዎችን በመጨመራችን አይደለም። ኢየሱስ ክርስቶስ ላይ መልካም ስራ አለመጨመራችን፣ እሱ ብቻውን አጥብቆ በመያዝ ማለት እሱ ላይ ሕግጋቱን ባለመጨመር፣ እሱ ላይ የብሉይ ኪዳን ሊቀ ካህናትን ባለመጨመር፣ እሱ ላይ ሌላ የምናቀርበውን መስዋዕት ባለመጨመር ኢየሱስ ክርስቶስ ላይ ተጣብቆ በመቆየት ደህንነታችንን አጽንተን እንይዛለን። የራሳችንን ስራ ሳንጨምር የኢየሱስ ስራ ብቻውን በቂ ነው። እኔን ፍጹም አድርጎኛል። ከዚህ ከኢየሱስ ክርስቶስ ውጪ እኔም ቢሆኑ ሌላ አካላት ሊያስመልጡኝ አይችሉም በማለት ነው ኢየሱስ ክርስቶስ ላይ ተጣብቀን በመቆየት ነው ደህንነታችንን ልናጸና የምንችለው ማለት ነው። ስለዚህ ኢየሱስ ክርስቶስ አስተማማኝ ተስፋ፣ አስተማማኝ ኪዳኑ፣ አስተማማኝ ሁልጊዜ መስቀሉንና ኢየሱስ ክርስቶስን በመመልከት የክርስትና ሕይወታችንን ቀጥል የመረጥ ያስተላልፍ ነው። እንጸልይና እንጨርሳለን። ስለ ልጅህ መስዋዕት ስላስገኘሁት ከእሱ ጋር ስላገኘሁት በረከት ከእሱ ጋር ህብረት ካላቸው ወንድሞች ጋር ስላለ